እግዚአብሔር ጾም ልንጎዳ የሰጠን ይመስላችኋል? ያ ሰዎች ግን የእግዚአብሔርን ፈቃድ ከመፈጸም ይልቅ የእኛን ፈቃድ እግዚአብሔር እንዲፈጽም ነው የምንፈልገው። እስኪ አስተውሉ። እግዚአብሔር ለምን እንደሚያቆየው ሳይው የመጽሐፍ የሚነግረን ይሄ ነው። ስለዚህ አትቸኩሉ፣ አትታወኩ፣ አትረብሹ፣ ግን ልመናችሁና ስለታችሁን ተናገሩ። ልቤ ላይ ተነበበ ልጅሽ፣ አሁን ስሜ ተጠርቷል በልጅሽ። ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ። መዝሙር 90 ቁጥር 11 ላይ መላእክቱን ስለ አንተ ያዛቸዋል፣ እግርህ በእንቅፋት እንዳትሰናከል፣ ሌላም አደጋ ችግር እንዳይገጥምህ መላእክቱን ስለ አንተ ያዛቸዋል ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። መዝሙር 90 ወይም በአማርኛው 91 ቁጥር 1 ጀምሮ ወይም እንዳለ ምዕራፉን ስንመለከተው እግዚአብሔር በቸርነቱ እርሱን ለሚፈሩት ዘይሃድር በረድኤተ ልዑል በእግዚአብሔር ረድኤት ተጠልሎ ለሚኖር ሰው የእግዚአብሔርን እርዳታ ለሚያምን ሰው ለዚያ እግዚአብሔር የሚያደርግለትን ጥበቃ፣ መግቦት፣ ቸርነትና ደግነት በዚህ ምዕራፍ ላይ በሰፊው ይዘረዝራል። እግዚአብሔር ለወዳጆቹ የሚያደርገውን በሙሉ ያሳያል። አንድም ሳይቀር በዚህ ምዕራፍ ላይ አለ ማለት እንችላለን። እግዚአብሔር የዚህ ምስጢር ይግለጥልን። ክርስቲያኖች አንድ ባንድ ብንነጋገርበት ምንኛ ደስ ያሰኝ ነበረ። እግዚአብሔር መላእክቱን የሚያዝላቸው ሰዎች ምን አይነት ሰዎች ናቸው ብንል በእግዚአብሔር የሚመኩ፣ በእግዚአብሔር የሚታመኑ ልክ ዛሬ በዓሉ ላይ እንደምናስባቸው እንደ 3 ደቂቅ በእግዚአብሔር የሚታመን ሰው፣ በእግዚአብሔር የሚያምን ሰው ብዙ ሰው አለ። ክርስቲያኖች ይህን ለይታችሁ እንድሰሙ ፈልጋለሁ። በእግዚአብሔር መኖር የሚያምን፣ በእግዚአብሔር ፈጣሪነት የሚያምን፣ በእግዚአብሔር መጋቢነት የሚያምን ብዙ ሰው አለ። የሚታመነው ግን በጣም ጥቂት ሰው። መታመን ምንድን ነው? መታመን ከማመን አንድ ደረጃ ይጨምራል። ክርስቲያኖች ይህ ብሎ ለእግዚአብሔር ምስካዬ ወፀወነ አንተ መጠለያዬ መጠጊያዬ ይለዋል እግዚአብሔርን። ይሄ በማንኛውም ጊዜ ነው የሚለው። አሁን 3 ደቂቅ ዛሬ ከእቶን እሳት መውጣታቸውን መታሰቢያ አድርገን እናከብራለን። ባይወጡስ አናከብረውም ወይ? ሰማዕታት እኮ ሰማዕታት በእሳት ተቃጥለው በዓላቸውን እናከብረዋለን። በአንበሳ የተበሉትን በዓላቸውን እናከብረዋለን። አንገታቸው በሰይፍ የተቀላውን እናከብረዋለን። በሌላም አደጋ ውስጥ ሕይወታቸውን ለሃይማኖታቸው የሰጡት ሰዎች እናከብረዋለን። ተመልከቱ ክርስቲያኖች፣ የምናከብረው ዛሬ ስለ ዳኑ ብቻ አይደለም። ክርስቲያኖች አስተውሉ። ስለ ዳኑ ብቻ አይደለም የምናከብረው። እግዚአብሔር ማዳኑን ስለገለጸ፣ እግዚአብሔር ኃይሉን ስላሳየ፣ እግዚአብሔር በሱ የሚታመኑት ሰዎች ምን እንደሚደረግላቸው ስለገለጸ እናከብረዋለን። ስለተሰውትም ደግሞ እናከብረዋለን። ለምን? በዚያም የእግዚአብሔር ኃይል ይገለጻል። በሁለቱም እግዚአብሔር ይገለጻል፣ ይከብራል። በሁሉም የሚከብረው እግዚአብሔር አምላካችን ስሙ በፍጥረት ሁሉ የተመሰገነ ይሁን። ክርስቲያኖች በእግዚአብሔር መታመን፣ በእግዚአብሔር መመካት በጣም አስፈላጊ ነገር። 3 ደቂቅ ከእቶኑ ሰዓት በፊት መጀመሪያ የተመኩበትን ትምክህት እዚያው ትንቢተ ዳንኤል ምዕራፍ 1 ላይ እናገኘዋለን። ናቡከደነጾር ማርኮ ካወረዳቸው በኋላ የነገስታት ልጆች ስለሆኑ አስመርጦ የከለዳውያን ትምህርት አሁን የሚባል አሁን የዩኒቨርሲቲ አይነት ትምህርት ውስጥ እንዲገቡ አድርጓቸው ነበረ። እዚያ ሲገቡ ከለዳውያን እግዚአብሔርን የማያምኑ ሰዎች የሚበሉትን ምግብ እንዲበሉ አቀረቡላቸው። ለዚያውም የምቾት ምግብ፣ ክርስቲያኖች የቅንጦት ምግብ፣ ጠጅ እየተቀዳ ጮማ እየተቆረጠ እንዲህ ያለ ነገር ቀረበላቸው። እነሱ በሁለት ምክንያት አንበላውም አሉ። አንደኛ በእስራኤል በኦሪታቸው መሰረት አሕዛብ የሚበሉት እስራኤል የማይበሉት ምግብ ስላለ፣ ሁለተኛ ወገኖቻቸው በስደት በመከራ በጭንቅ ስላሉ እነሱ ምቾቱን አልፈለጉትም። ጥንትም ምቾት የሚያውቁ የነገስታት ልጆች ናቸው 3 ደቂቅ። ታውቃላችሁ 3 ደቂቅ የንጉስ ልጆች መሆናቸውን። የእስራኤል ንጉስ ልጆች ነበሩ፣ የይሁዳ ንጉስ ልጆች ነበሩ፣ የኢያቄም ልጆች ናቸው፣ የንጉስ ልጆች ናቸው። ምቾት ያውቃሉ፣ ድሎት ያውቃሉ። ንጉሱም ወስዶ በንጉሱ ቤተ መንግስት ዙሪያ ምቾት ያለበት ህይወት ውስጥ ነበር
ያስገባቸው። እነርሱ ግን አንበላም አሉ። ምን ትበላላችሁ ተባሉ። እኛ ጥሬ ሽምብራና ንጹህ ውሃ እየጠጣን ጥሬ ሽምብራ እንበላለን አሉ። ኃላፊው መጋቢያቸው እንዲህ ያለ ጥያቄ አመጣ። እናንተ ጥሬ ሽምብራ እየበላችሁ ውሃ እየጠጣችሁ፣ ሌሎቹ አብረዋችሁ የሚማሩት ጮማ እየቆረጡ ጠጅ እየጠጡ የነሱ ሰውነታቸው ወፍሮ መልካቸው አምሮ እናንተ ፊታችሁ ገርጥቶ ሰውነታችሁ ከስቶ ቢያይ ንጉሱ ምን አድሎ ፈጽመህባቸው ነው? ምን በደል ፈጽመህባቸው ነው ብሎ እኔን ይቀጣኝ የለም ወይ? ይህን ማድረግ አልችልም አላቸው። ሰለስቱ ደቂቅ እንዲህ አሉ። ክርስቲያኖች እንዲህ አሉ። ሰለስቱ ደቂቅ ለ10 ቀን ብቻ ፈትነን 10 ቀን እኛን ሽምብራ ብቻ ጥሬ ብቻ መግበን ውሃን ጠጣ፣ ሌሎቹ የምቾት ምግቡን ይብሉ። እግዚአብሔር እኛን የሚያደርግልንን ታያለህ። እኛ አንተ እንደፈራኸው አንከሳም፣ አንገረጣም። እኛ እኮ ታውቃላችሁ ገና ጾሙ ስንባል እኮ ገና ፍርሃት ነው የሚይዘን ታውቃላችሁ። ጾም ሳንጀምር ሰውነታችን ይርዳል፣ ይንቀጠቀጣል። ይውላችሁ በእግዚአብሔር መታመን ማለት ይሄ ነው። እግዚአብሔር ጾም እንድንጎዳ የሰጠን ይመስላችኋል? ክርስቲያኖች እንድንጠቀም ሰውነታችን ልኩን እግዚአብሔር ያውቀዋል። የሚጠቅመውን እግዚአብሔር ያውቀዋል። እንኳን እግዚአብሔር የፈጠረውን ፍጥረት እዚህ ዓለም ቴክኖሎጂው የሚሰሩ ሰዎች የሰሩት ማሽን ምን ሲበዛ እንደሚበላሽ ምን ሲያሰው እንደሚጎዳ ያውቃሉ። እግዚአብሔር ምን እንደሚጎዳን ያውቃል። ተመኩ። በማን ተመኩ? በእግዚአብሔር ታመኑ። በማን ታመኑ? በእግዚአብሔር። እግዚአብሔር ሰውነት እንኳን ይሆነናል። አንተ መወፈራችን ከፈለከው፣ አንተ የሰውነታችን ማማር ወይም አለመክሳትና የፊታችን አለመገርጣት ከሆነ የምትፈልገው ያንን እግዚአብሔር በምንበላው ሽምብራ ያደርግልናል ብለው ታመኑ። ክርስቲያኖች የጾም በምትበሉት እግዚአብሔር እንደሚፈውሳችሁ ታመኑ። ክርስቲያኖች እግዚአብሔር ጤና እንደሚሰጣችሁ ታመኑ፣ ተመኩ። ክርስቲያኖች ምንታመን ከሆነ ልቡናችን መታመን ማለት የልብ ጥርጣሬ መናወጽ ሳይኖር እግዚአብሔር ያደርግልኛል ብሎ በፍጹም ልብ መቀበል መታመን ማለት ያ ነው። የሰለስቱ ደቂቅ የመጀመሪያ መታመናቸው ይሄ ነው። በምግብ አለመብረክረክ፣ አለመሳሳት፣ አለመጓጓት። ያው ክርስቲያኖች እዚህ የቅዱስ ገብርኤል በዓል ልታከብሩ የመጣችሁ ብዙ ሰዎች ታምነው ብዙ ተደርጎላቸዋል። ታምሩን ስንሰማ ነበር። ክርስቲያኖች ይላካል፣ የእግዚአብሔር መልአክ ይላካል፣ ይደርሳል፣ ጸሎታችን ወደ እግዚአብሔር ያቀርባል። መጻሕፍት ያንን ይናገራል። እንደሰማችሁ ዛሬ በቅዳሴው ጊዜ ሲነበብ እንደሰማችሁ ለዘካርያስ መጥቶ ምንድነው ያለው ቅዱስ ገብርኤል? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። የእኛ መልአክ በእውነቱ በማን ፊት የምቆመው አለ? በእግዚአብሔር። እግዚአብሔር ፊትና ጀርባ አለው? የተወሰነ መቀመጫ ቦታ ቢሮ አለው እንዴ? እግዚአብሔር የለው። እግዚአብሔር በባህሪው እንዲህ አይነት አምላክ አይደለም። እንዲህ ሲል ነው ያ የተመረጠው ሙሴ ይላል ዳዊት፣ በእግዚአብሔር ፊት ባይቆምላቸው ኑሮ ያጠፋቸው ዘንድ ተናገረ ተብሎ እንደተጻፈ መቆም ማለት ማማለድ፣ መቆም ማለት ማማለድ። ስለዚህ ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ለምህረት፣ ለይቅርታ፣ ለረድኤት፣ ለበረከት የምቆመው ማለት ነው። ክርስቲያን እና ታመኑ። ሰለስቱ ደቂቅ ከ10 ቀን በኋላ 10 ቀን ፈትነና ከ10 ቀን በኋላ ሲመጣ እነዚያ ሽምብራ እየበሉ ውሃ የሚጠጡት ሰለስቱ ደቂቅ ከሌሎቹ ጮማ ከሚቆርጡትና ጠጅ ከሚቀዱት ይልቅ ፊታቸው አምሮ ሰውነታቸው ወፍሮ፣ የሰውነታቸው መወፈር እነሱ አይፈልጉትም። የፈለገው የናቡከደነጾር ሹም ነው ከሱ እንዳይባል፣ አደላህ እንዳይባል። እሱ ራሱ እኮ የሚያስገርም ሰው። እኛ ሊቃውንት ሲተረጉሙ አሕዛብ ፍርድ ይጠነቅቃሉ ይላሉ። ፍርድ መጠንቀቅ ማለት አያደሉም። አያችሁ፣ አለማድላትን እግዚአብሔር በህሊናችን ውስጥ ያሳድርብን። ስለማያደላ አደላ መባልም ስላልወደደ ከስታችሁ እንድትታዩ አልፈልግም አለ። እግዚአብሔር የሱን ፍላጎት አይቶ ሰለስቱ ደቂቅን ሰውነታቸውን ተንከባከቡ። እግዚአብሔር የኛንም ሰውነታችን ይልቁንም የነፍሳችን አካል ቤተ መቅደሳችን እግዚአብሔር ይንከባከብልን፣ ይጠብቅልን። ክርስቲያኖች ቅዱስ ገብርኤል እንደምታውቁት አቃቤ እምነት፣ የኛ ሊቃውንት የመጀመሪያው አቃቤ እምነት ቅዱስ ገብርኤል ነው ይላል። ለምን? ሰይጣን በሰማያት በሳተ ጊዜ ይችን ነገር ከዚህ ጋር ማገናኘት ለምን እንደፈለኩ እናገራለን። ክርስቲያኖች የውስጥ ሰውነታችን እንዲጠብቅልን የነፍሳችንን መቅደስ እና ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ ለአምላክነ፣ አምላካችን እስኪገለጽልን ድረስ በሳጥናኤል እኔ አምላክ ነኝ ስብከት አንታለል፣ እግዚአብሔርን አንካደው፣ እንቁም ብሎ ሰራዊተ መላእክትን ያጸና ሃይማኖትን የጠበቀ የመጀመሪያው አቃቤ እምነት
ቅዱስ ገብርኤል፣ ከሱ ቀጥሎ ቅዱስ ሚካኤል ነው። በዚህ መሰረታዊ ምክንያት ከጥንት ከሐዋርያት ዘመን ጀምሮ የክርስቲያኖች ቤተክርስቲያን ህንጻ ቤተክርስቲያን ሲሰራ የውስጠኛው መቅደሱ ሁለቱ ሳንቃዎች ላይ ተከፋች ሳንቃ አለው። ወደ ግራና ወደ ቀኝ ነው የሚከፈት የቤተ መቅደስ በር። በአንድ በኩል አይዘጋም እንደ መኖሪያ ቤት። ለምን? መጋረጃውን በዕለተ ስቅለቱ ከተሰነጠቀ በኋላ ሳንቃው በሁለት በኩል ነው የሚዘጋ የሚደረገው እና በሳንቃው ላይ በቀኙ ሳንቃ ቅዱስ ገብርኤል፣ በግራው ሳንቃ ቅዱስ ገብርኤል ይሳልባቸዋል፣ ይቀረጽ። ለምንድን ነው ይህን የሚደረገው? መቅደስ እግዚአብሔር የሚመለክበት መስዋዕቱ የሚሰዋበት ስለሆነ የመጀመሪያ አቃባያነ እምነት ሚካኤልና ገብርኤል ስለሆኑ የየትኛውም ቤተ መቅደስ ጠባቂዎች ናቸው። ይሄ ጥንታዊ ትውፊት ነው በመላው ዓለም ያለ። እኛ ደግሞ ሰዎች የእግዚአብሔር ቤተ መቅደስ ነን። ተመልከቱ፣ የሰለስቱ ደቂቅን ሰውነታቸውን እግዚአብሔር አሳምሮላቸዋል። የእኛን እንደዚህኛዋ ቤተ መቅደስ የውስጥ መቅደሳችንን እግዚአብሔር የሚያድርግበት አድርጎ ኑፋቄ የማይገባበት ክህደት የማይስተናገድበት ዝሙት ርኩሰት የጸዳበት እንዲሆን ቅዱስ ሚካኤልና ቅዱስ ገብርኤልን ለልባችንም መቅደስ እግዚአብሔር ጠባቂ ያደርገልን። ክርስቲያኖች እዩ፣ ካመን ይሄ ነው የሚደረግልን ለሚያምኑ ሰዎች። ለዚያ ነው አሁን የዮሴፍም ታሪክ ሲነገር የጲጥፋራ ሚስት ስትጎትተው ልብሷን ትቶላት ወጣ። ለአንድ ወጣት ይህ እንዴት ይቻለዋል የሚለውን ቅዱስ ጎርጎርዮስ ዘኑሲስ ሲተረጉም የጠበቀው ቅዱስ ገብርኤል ነው ይላል። ዮሴፍን ከዝሙት የጠበቀው ቅዱስ ገብርኤል የእኛንም ቤተ መቅደስ ከዝሙት በመርከስ ይጠብቅልን። ክርስቲያን የእውነተኛ እግዚአብሔር የሚመለክበት መቅደስ በሙሉ ገብርኤል ይጠብቃል። የሰው ሰውነት ሳትቀር ክርስቲያኑ ከዝሙት ይጠብቃል፣ ከርኩሰት ይጠብቃል፣ ከክህደት ይጠብቃል፣ ከኑፋቄ ይጠብቃል። ቅዱስ ገብርኤል አይምሮአችን፣ ልቡናችን፣ ሰውነታችን ከክህደት ይጠብቅልን። ይኸው ለዚህ ነው ስዕሉ ሳንቃው ላይ እና ክርስቲያኖች ገብርኤልን በልባችሁ ሳሉት። እዚህ የሚታየው ቤተ መቅደስ ላይ እንዳለ ሁሉ ሳንቃው ላይ፣ መግቢያው ላይ፣ በሩ ላይ እንዳለ ሁሉ አይምሮአችን ላይ ቅዱስ ገብርኤል ይታተምብን፣ ይሳልብን ክርስቲያኖች። እና ለዚህ ነው የሚታመኑ ሰዎች ስለሆኑ ሰለስቱ ደቂቅ በእግዚአብሔር ስለታመኑ ሃይማኖታቸውን ስለጠበቁ ሰውነታቸውን የሚያስፈልገው እንኳን ቅዱስ ገብርኤል እንዲያደርግ ስልጣን ተሰጠ። እግዚአብሔር ጸጋ ሰጣቸው። 10 እጅ ጥበብና እውቀት ሰጣቸው። በዚህ ጥበባቸው ምክንያት ነው ታላላቅ አውራጃዎች ላይ የተሾሙት። ሰለስቱ ደቂቅ ታላላቅ አውራጃዎች ላይ ተሾሙ። ዳኞቹ ነው አገለገሉ። የማረኳቸውን አገር የባቢሎንን ሕዝብ አገለገሉት በቅንነት። ሃይማኖት ያለው ሰው ሁሉም በቅንነት ያገለግላል። ለዚህ ነው ክርስቲያኖች ዛሬ በምናከብረው በዓል ላይ ሰለስቱ ደቂቅ ወደ እሳቱ ሲገቡ ተደጋግሞ ሲነገር እንደሰማችሁት የተናገሯቸው ቃላት የመታመን ቃላት ናቸው። መታመን ከማመን በተጨማሪ ያለ መታመን በልብ ውስጥ ያለ የማይናወጽ አቋም የምናመልከው አምላካችን ከሚነደው እቶን እሳት ያድነን ዘንድ ይችላል። ባያድነንም ግን አንተ ላቆምከው ምስል አንሰግድም። መታመን ማለት ይሄ። ገብርኤልን የምታከብሩት ስላደረገላችሁ ብቻ መሆን የለበትም። ሰለስቱ ደቂቅ እግዚአብሔር ስለሚያደርግላቸው ነገር ብቻ አይደለም የታመኑት። ባያደርግም ባያድነንም ክርስቲያኖች አስተውሉ። ለምንድን ነው እንዲህ ያሉት? አንድ አማኝ የራሱ ፍላጎት አለው። ከራሱ ፍላጎት በላይ ግን አማኝ የሚያሰኘው ፈጣሪ ያ አማኝ እንዲፈጽመው የፈለገውን መፈጸም መቀበል ፈቃደ እግዚአብሔር የሚባለው ይሄ ነው። ክርስቲያን ታውቃላችሁ፣ አባታችን ሆይ ብለን ስንጸልይ ፈቃድህ በሰማያት እንደሆነች እንዲሁም በምን ትሁን ነው የምንለው። ፈቃድህ በመላእክት ዘንድ የመላእክት ፈቃድ የለም። መላእክት ፈቃድ የላቸው። ምን ማለት ነው? ነፃ ፈቃዳቸው ተቀምጧል ማለት አይደለም። ፈቃዳቸው የእግዚአብሔርን ፈቃድ ብቻ መፈጸም። እኛ ሰዎች ግን የእግዚአብሔርን ፈቃድ ከመፈጸም ይልቅ የእኛን ፈቃድ እግዚአብሔር እንዲፈጽም ነው የምንፈልገው። እስኪ አስተውሉ። እውነተኛ አማኝ ግን ምንድን ነው የሚያደርገው? የእሱም ፈቃድ እግዚአብሔር እንዲፈጽመው ሳይሆን የእግዚአብሔርን ፈቃድ አማኙ እንዲፈጽመው ነው። ለዚህ ነው ተመልከቱ ክርስቲያኑ፣ ፈቃድህ በመላእክት ዘንድ ሳትከለከል እንደምትፈጽመው። መላእክት የኔ ፈቃድ አይሉም፣ ያንተም ፈቃድ ነው። አሁንም ደግሞ እኛ እንደ መላእክት ሆነን ያንተ ፈቃድ በምድር በእኛ ዘንድ የምትፈጸም ትሁን የምንለው። አሁንም ፈቃዱ በምድር ትሁንልን ክርስቲያኖች። ሰለስቱ ደቂቅ መታመን ማለት ይሄ። መታመን ማለት ምን ማለት ነው? የኔ ፈቃድ ሳይሆን የማን ፈቃድ ይሁን? መልሱልኝ። የማን ፈቃድ ይሁን? እግዚአብሔር። መቃጠላችን ፈቃዱ ከሆነ እንቃጠላለን እንጂ የሚያድነን ፍለጋ ከእግዚአብሔር ፈቃድ አንወጣም። ክርስቲያኖች አማኝ ማለት ይሄ። የምትፈልጉት ይኸው ስለታችሁ በጣም ጥሩ ነው፣ እኔ ደስ ይለኛል እንገራችሁ። ግን ስለታችሁ የአማኞች አይደል። የአማኝ ስለት ማለት ምን ማለት? የአማኝ ስለት ማለት ያ እናንተ
የምትፈልጉት ካልተፈጸመ እግዚአብሔር አልሰማችሁ ማለት አይደለም። ቢፈጸምላችሁ እንደሚጎዳችሁ አውቆ እግዚአብሔር ሌላ የተሻለ የማታስተውሉትን ስለሰጣችሁ ነው። ለዚህ ነው የእግዚአብሔር ፈቃድ። እመኑ፣ ይሄን ከልብ እመኑ። እግዚአብሔር በእርግጠኝነት የጠየቃችሁት ያልተደረገላችሁ በሁለት ምክንያት ነው። የምንጠይቀው የማይደረግ የመጀመሪያው እውነተኛ ንስሐ ያልገባን ሰዎች ከሆነ እግዚአብሔር ጸሎት የሚሰማው እውነተኛ ንስሐ የገባው። ሁለተኛ እውነተኛ ንስሐ እውነተኛ የቅድስና ሕይወት ምንከተል ከሆነ የጠየቅነው ነገር የማይጠቅመን ከሆነ ብቻ እግዚአብሔር አይሰጥም። እግዚአብሔር የሚጠቅመንን ያደርጋል። ሌላው ቀርቶ ዘግይቶ የሚሆን ከሆነ ዘግይቶ ይሰጠን። አስተውሉ ክርስቲያኖች አስተውሉ። እግዚአብሔር እንኳን እኛ ጠይቀው ራሱም ተናግሮ አዘግይቶ ይሰጣል። ታውቃላችሁ አብርሃምን ልጅ እሰጥሃለሁ ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዛል አለው። ይሄን ከተናገረው በኋላ 25 ዓመት አስጠብቆታል። አብርሃምን ስንት ዓመት አስጠበቀው? መልሱልኝ፣ ስንት ዓመት? እግዚአብሔር ከተናገረን በኋላ እኛውን 25 ዓመት እንጠብቃለን። ለዚያውም አብርሃም የ75 ዓመት እያለ ነው የነገረው። የተፈጸመለት የ100 ዓመት ሆኖ ሸምግሎ አርጅቶ ዘር መርትሮ ሙቀት ልምላሜ ተለይቶት ነው። እግዚአብሔር ለምን እንደሚያቆየው እሱ ያውቃል። የመጽሐፍ የሚነግረን ይሄ ነው። ስለዚህ አትቸኩሉ፣ አትታወኩ፣ አትረብሹ፣ ግን ልመናችሁንና ስለታችሁን ተናገሩ። ንስሐ እየገባን እየተናዘዝን እያለቀስን ይቅር በለን እያል እየታመን እንናገር። ያን ጊዜ እግዚአብሔር መላእክቱን ያዛል። እስመ ለመላእክቲሁ ይእዝዞሙ በእንቲአከ፣ ስላንተ ስለምታምነው ሰው እግዚአብሔር መላእክቱን ያዛል፣ ይልካል። ከመ ይቀቡከ በኩሉ ፍናዊከ፣ በመንገድ ሁሉ ነው የሚለ እግዚአብሔር ቃል ተመልከቱ። በትዳር መንገድ ይሁን፣ በስራ መንገድ ይሁን፣ በንግድ መንገድ ይሁን፣ በእርሻ መንገድ ይሁን፣ በትምህርት መንገድ ይሁን፣ በየትኛውም መንገድህ እግዚአብሔር መላእክቱን ያዝልሃል። ከመ ኢትትዐቀፍ በእብን እግርከ፣ እግርህ እንኳን አንዳች እንቅፋት እንዳይገጥማት ድንጋዮቹን እስኪያነሱ ድረስ እግዚአብሔር መላእክትን ያዛል። ተኩላንንና እባብን ዘንዶውን በእውነት ትጫማዋለህ። ወትከይድ አንበሳ ወከይሴ፣ አንበሳውን እባቡንም ሁሉ እንድትረግጠው ያደርግሃል አለ። ምን ማለት ነው ይሄ? ተመልከቱ። ተኩላ በጎችን የሚበላ ክፉ አውሬ ነው። እባብ ወይም ዘንዶ መርዛማ፣ ቆዳው የለሰለሰ በመርዙ የሚነድፍ ነው። አንበሳስ ጉልበተኛ፣ ኃያል፣ እንስሳውን ሁሉ የሚሰብር ነው። እነዚህን ትረግጣለህ ማለት ምን ማለት? አንበሳ የጉልበተኛ የባለስልጣናት፣ የባለ ዘመን፣ የባለ ጊዜ ሰዎች ምሳሌ፣ እባብ የተንኮለኞች ሰዎች ምሳሌ፣ ተኩላ የስግብግብ የምቀኛ የበላተኛ ምልክት ነው። እነዚህን ሁሉ እንድታሸንፋቸው እግዚአብሔር መልአኩን ይልክልሃል። ወትከይድ አንበሳ፣ ወይ ጉልበተኛ ቢያስቸግርህ እንደ አንበሳ የሚመካ ድምፁ የሚያፍገመግም ስልጣን ያለው ሀብት ያለው በሀብቱ ብዙ ነገር የሚያደርግ። አንዳንድ ሰዎች አሉ በሀብታቸው ባለስልጣኖችን እየገዙ ባለመሳሪያዎችን እየገዙ እንደ አንበሳ ድሆችን የሚሰብሩ አሉ። ጉልበተኞች አሉ፣ እንደ እባብ መርዛሞች፣ ተንኮለኞች፣ ነገረኞች፣ ነገር ለዋጮች አሉ። እነዚህን ሁሉ እንድትረግጣቸው መልአኩ ያደርግሃል። ዛሬ የሰለስቱ ደቂቅ ባህሌ ነው የሚያስረው። አንበሳውን ናቡከደነጾርን ረገጡት። ዛሬ ናቡከደነጾር ተሸነፈ፣ ጉልበቱ አቃተው፣ ተብረከረከ፣ እሳት አነደደ። ተንኮለኞቹን ደግሞ ምን አደረጋቸው? እሳቱ ቀድሞ በላቸው። ክርስቲያኖች ይኸው መልአኩ ተላከ፣ ገብርኤል ወረደ፣ ተንኮለኞች ተቃጠሉ። ኃያሉ ጉልበተኛው አንበሳው ናቡከደነጾር ተብረከረከ። እኔ ነኝ አምላክ ያለው ራያ ማለት ልጅ ይመስላል። ይሄ አራተኛው አያችሁ እግዚአብሔር ምን እንደሚያደርግ። በእግዚአብሔር የሚታመን ሰው ይሄ ይደረግለታል። ስለዚህ ክርስቲያኖች አንፍራ፣ አንጨነቅ፣ አንታወቅ፣ አንረበሽ፣ እንታመን፣ በእግዚአብሔር ረድኤት እንታመን። ያ ከሆነ እግዚአብሔር መላእክቱን ያዛል። አምላካችን እግዚአብሔር ለሰለስቱ ደቂቅ ብቻ አይደለም ይሄን ያደረገው። እግዚአብሔር መላእክቱን እየላከ ብዙ ድንቅ ታምራትን ለብዙ ሰዎች አድርጓል። ክርስቲያን ዛሬም ያደርጋል። የሚያደርግላቸው ሰዎች ግን በረድኤተ እግዚአብሔር ተጠልለው የሚኖሩ ሰዎች ናቸው። ዘይሃድር በረድኤተ ልዑል፣ በረድኤተ እግዚአብሔር ተጠልሎ የሚኖር ጧት ማታ ቤተክርስቲያን የሚመጣ ንስሐ የሚገባ ረድኤተ እግዚአብሔርን ጥግ የሚያደርግ ጎሳውን ጥግ የሚያደርግ አይደለም። ሀብቱን ጥግ የሚያደርግ አይደለም። ንገራችሁ መልኩን፣ ቁመናውን፣ ስልጣኑን ጥግ የሚያደርግ ዘይሃድር በረድኤተ እግዚአብሔር ወይነብር ውስተ ጽላሎቱ ለአምላከ ሰማይ፣ በሰማይ አምላክ ጥላ ውስጥ ለሚኖር ይብሎ ለእግዚአብሔር ምስካዬ ወፀወነ አንተ አምላኬ ረዳዬ ወይትወከል ቦታ። አው እግዚአብሔርን በሱ ጥላ የሚኖር ስሙን በጧት በማታ የሚያነሳ ቃሉን የሚሰማ የሚጸልይ ንስሐ የሚገባ ለዚህ ነው። ለዚህ እግዚአብሔር ይረዳል። እግዚአብሔር ያድነኛል፣ እግዚአብሔር ይጠቅመኛል የሚለውን ያንን እግዚአብሔር መልአክ ይልክለታል። አምላካችን እግዚአብሔር መልአኩ ቅዱስ ገብርኤልን እንደላከላቸው እንደ ሰለስቱ ደቂቅ ያለ ሃይማኖትን አስቀድሞ ያደለን። ክርስቲያኖች የሰለስቱ ደቂቅን እምነት ያደላችሁ የእነርሱ መታመን ይስጠን። በእውነት በጾም የምንመካ እንደነሱ ደስ የሚለን በሽምብራ በውሃ የንጉሥ ልጆች ነበሩ፣ ቀበጦች ነበሩ፣ ትዝ አይላቸው ሃይማኖተኞች እና የተመኩት በእግዚአብሔር። እግዚአብሔር ረድቷቸዋል፣ መልአኩን ልኮላቸዋል። ዛሬ የምናከብረው ያን እርዳታ ለማግኘት
በእግዚአብሔር እንደምናምነው በእግዚአብሔር በሕይወታችን ታምነን መላእክት እንቅፋቶቻችን የሚያነሱልን ሆነው እንደተጻፈው በየቦታው በየአካባቢው ያለውን አንበሳውንም ከይሲውንም ረግጠነው ድል ነስተነው እግዚአብሔርን ስሙን በዓለም ላይ አክብረን ለማስከበር እንድንበቃ አምላካችን እግዚአብሔር በቸርነቱ አይለየን። ቅዱስ ገብርኤል በአማላጅነቱ አይለየን። ተነበበ ልጅሽ አሁን ስሜ ተጠርቷል በልጅሽ